ክርስቶስ የዓለም ብርሃን ነኝ አለ። ምን ማለት ነው? ባጭሩ እንመልከተው። የመጀመሪያው ቅዱስ ዮሐንስ አፈወርቅ እንደሚነግረን ክርስቶስ የገሊላ የፍልስጤም ወይም ደግሞ የይሁዳ ብርሃን ነኝ አላለም። የዓለም ብርሃን ነኝ አለ እንጂ። ይህም ማለት የጻድቃን፣ የኃጥአን፣ የሕዝቡ፣ የአሕዛብ፣ የሰው፣ የመላእክት፣ የሰማይ፣ የምድር፣ የጊዜና የፍጥረት ሁሉ ብርሃን ነኝ ሲል ነው። እዚህ አውድ እንቀጥላለን። ብርሃን ዕውቀት ነው። የዓለም ዕውቀቱ እኔ ነኝ ሲል ነው። አንድነትን፣ ሶስትነትን፣ ምስጢራትን ሁሉ የምገልጽለት እኔ ነኝ ሲል ነው። አንድም ብርሃን ገላጭ ነው። የተሰወረውን ሁሉ የምገልጥ እኔ ነኝ ሲል ነው። አንድም ብርሃን ንጹህ ነው። ዓለምን የማነጻው እኔ ነኝ ሲል ነው። አንድም ብርሃን ክብር ነው። የዓለም ክብሩ እኔ ነኝ ሲል ነው። አንድም ብርሃን እውነት ነው። እኔ እውነት ነኝ ሲል ነው። አንድም ብርሃን ሕይወት ነው። የዓለም ሕይወቱ እኔ ነኝ ሲል ነው። በተጨማሪም ብርሃንነቱ የባህሪ ብርሃንነት ነው። ክርስቶስ እንደ ጻድቃን፣ እንደ ሰማዕታት፣ እንደ ቅዱሳን በጸጋ ያገኘው ብርሃንነት ሳይሆን በባህሪው የብርሃን ምንጭ ስለሆነ ነው። አንድም ያልተፈጠረ ብርሃን ነው። ክርስቶስ እንደ ፀሐይና እንደ ጨረቃ የተፈጠረ ብርሃን ሳይሆን ዓለም ሳይፈጠር የነበረ ዓለምን የፈጠረ መለኮታዊ ብርሃን ነው። አንድም የነፍስ ብርሃን ነው። ምድራዊው ፀሐይ ለስጋዊ ዓይን ብርሃንን እንደሚሰጥ ክርስቶስ ደግሞ ለውስጣችን የህሊናችን የነፍሳችን እውነተኛ ብርሃን ነው። አንድም የኃጢአትን ጨለማ የሚገፍ ነው። ብርሃን ባለበት ሁሉ ጨለማ እንደማይኖር የክርስቶስ ብርሃን በልብ ውስጥ ሲበራ የኃጢአት የሞትና የዲያብሎስ ጨለማ ይገፈፋል። አንድም እኩል የሚያበራ ብርሃን ነው። የዓለም ማለቱ ለተመረጡት ብቻ የሚያበራ ሳይሆን ለዓለም ሁሉ እኩል የሚያበራ እንደሆነ ያሳያል። አንድም የህይወት መንገድ ገላጭ ነው። ብርሃን መንገዱን እንደሚያሳይ ክርስቶስም ወደ መንግስተ ሰማያትና ወደ ዘላለም ህይወት የሚወስደውን እውነተኛውን ጎዳና ይገልጣል። አንድም ብርሃን የመለኮት መገለጫ ነው። ብርሃን ዘእምብርሃን እንደምንለው ከብርሃን አብ የተገኘ ብርሃን ወልድ ኢየሱስ ክርስቶስ ነው። አንድም በጸጋ የሚሰጠን ስጦታ ነው። እናንተ የዓለም ብርሃን ናችሁ ሲል ከባህሪ ብርሃኑ ከክርስቶስ የሚገኘው የጸጋ ብርሃንነት ነው ማለት ነው። እናንተ የዓለም ብርሃን ናችሁ ማለት አማልክት ዘበጸጋ እንደሚለው በጸጋ የሚገኝ ብርሃንነት ነው ማለት ነው። ከአማናዊው ብርሃን ከኢየሱስ ክርስቶስ ጋር እርሱን መስለን ለዘላለም እንድንኖር እርሱ በቸርነቱ ይርዳን።